በአሁኑ የአሜሪካ መንግስት ፊት የተነፈገው የብልጽግናው መንግስት አንድ ወንጌላዊ ሰባኪን በሎቢስትነት ሊያሰማራ ወደ አዲስ አበባ መጥራቱ ተሰማ። አንድ መልእክት ብቻ ለመናገር ነው አዲስ አበባ የመጣ ነው። ይሄው የወንጌል መልእክት ነው። አባቴ የዛሬ 65 ዓመት ያንን ወንጌል ነው የሰበኩ። ዓለም ተለውጧል። ፖለቲካም ተለውጧል። But the gospel does not change. ወንጌል ግን አይለወጥም። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የታላቁና በቮይስ ኦፍ አሜሪካ የ20ኛው ክፍለ ዘመን ተጽዕኖ ፈጣሪ ብሎ የጠራቸው ወንጌላዊ ቢሊ ግራም ልጅ እንዲሁም የቢሊ ግራም ኢቫንጀሊካል አሶሲዬሽን ፕሬዚዳንት የሆኑት ሬቨረንድ ፍራንክሊን ግርሃም በአዲስ አበባ መስቀል አደባባይ የወንጌል ስርጭት ኮንፈረንስ እያደረጉ ይገኛሉ። እሳቸው እንዲመጡ የጋበዘውና ፕሮግራሙን ያስተባበረው የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ሲሆን ፕሮግራሙንም ለማሳካት ረዘም ያለ ጊዜ ወስዷል። ይህ በሆነበት ሁኔታ ኢትዮ ፎረም የተሰኘ በወንጌል አማኞች ጥላቻ ያበደ ዲያስፖራ ሚዲያ ግን እኚህ ታላቅ የወንጌል ሰው ብልጽግና የቀጠራቸው ሎቢስት ብሎ ዜና ሲሰራና በውሸት ሰሚዎቹን ሊያሳምን ሲሞክር ተመልክተናል። በአሁኑ የአሜሪካ መንግስት ፊት የተነፈገው የብልጽግናው መንግስት አንድ ወንጌላዊ ሰባኪን በሎቢስትነት ሊያሰማራ ወደ አዲስ አበባ መጥራቱ ተሰማ። ሰባኪው የተጠሩት ጠቅላይ ሚኒስትሩ በሰብሳቢነት በሚመሩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ሲሆን ለፖለቲካ ዓላማ እንደተጋበዙ አልተነገራቸውም ተብሏል። ሬቨረንድ ፍራንክሊንንም በዶናልድ ትራምፕ ዘመን ፊት የተነሳው ብልጽግና በካውንስሉ በኩል ከትራምፕ አስተዳደር ጋር እንዲቀራረቡ በወንጌል አማኞች ካውንስል በኩል ጠርቷቸዋል ብለው በ1 ሚሊዮን ተከታዮቹ ፊት ትልቅ ውሸት ዋሽቷል። እንግዲህ ሎቢስት ማለት የመንግስት ባለስልጣናትን በተለይም ህግ አውጪዎችን፣ ልዩ ፖሊሲዎችን፣ ህጎችን ወይም መመሪያዎችን እንዲደግፉ ወይም እንዲቃወሙ ተጽዕኖ ለማድረግ የሚሞክር ሰው እንደማለት ነው። ሎቢስቶች ብዙ ጊዜ ለንግድ ተቋማቶች፣ ለድርጅቶች ወይም የተለያየ ፍላጎት ላላቸው ቡድኖች ይሰራሉ። የሎቢስቶች አገልግሎት በፖለቲካው ዓለም በከፍተኛ ደረጃ ጥቅም ላይ የሚውል $1 ሚሊዮን ኢንቨስት የሚደረግበት ጉዳይም ነው። ሚዲያው እንደ ሚዲያ ስለ ፖለቲካው አስተያየት መስጠት መንግስትን የመናገር መብት ቢኖረውም ይህን ታላቅ የወንጌል ሰው በሎቢስትነት መጠርጠር ግን ከዚህ ቀደሙ ሚዲያው ለወንጌል አማኞችና ለአገልጋዮች ያለውን ግልጽ ጥላቻ ያሳያል። እጅግ የሚያስገርመው ነገር ደግሞ 47ኛው የአሜሪካን ፕሬዚዳንት ዶናልድ ጄ ትራምፕ በድጋሚ መመረጣቸው የታወቀው እንደ አውሮፓውያን አቆጣጠር ኖቬምበር 6 2024 ሲሆን ቃለ መሐላ ፈጽመው ወደ ነጩ ቤተ መንግስት የገቡት ደግሞ ጃንዋሪ 20 2025 ነው። በዚህም መሰረት እስካሁን ፕሬዚዳንት ዶናልድ ትራምፕ በነጩ ቤተ መንግስት የቆዩት 47 ቀናት ብቻ ይሆናል። ትራምፕ መመረጣቸውን ተከትሎ በበዓለ ሲመታቸው ላይ የጸለዩት ሬቨረንድ ፍራንክሊንን በሎቢስትነት ቀጥሮ በጠቅላይ ሚኒስትሩ ትእዛዝ ወደ ኢትዮጵያ መንግስት አስመጣቸው ብሎ ኢትዮ ፎረም በከፍተኛ ውሸት ዜና ሰርቷል። ነገር ግን እውነታው ሌላ፣ የተፈጠረው ፈጽሞ ከዚህ በተቃራኒው ነው። ፍራንክሊን ግርሃምን ወደ ኢትዮጵያ መጥተው እንዲያገለግሉ በካውንስሉ በኩል ስራው ከተጀመረ ከ1 ዓመት በላይ አልፎታል። ይህን ፕሮግራም ለማደራጀት የቢሊ ግራም አሶሲዬሽን መሃል ቦሌ በሚገኘው የኢትዮጵያ መጽሐፍ ቅዱስ ማህበር ህንፃ ላይ 2 ወለል የሆነ ሰፋፊ ክፍሎችና መጠነኛ አዳራሾች ያሉት ቢሮ ተከራይቶ ፕሮፌሽናል ሰራተኞችም ቀጥሮ ስራው ከተጀመረ ከ6 ወራት በላይ ተቆጥሯል። ለዚህም ካለፈው መስከረም ወር ጀምሮ በቤተ ክርስቲያናት የቢሊ ግራም አሶሲዬሽን ያዘጋጃቸውን ስልጠናዎች በከፍተኛ ሁኔታ ሲሰጡ መቆየታቸውን ማስተዋል ያሻል። በእነዚህ ቀናት እንዲያገለግሉ ከ25000 በላይ አገልጋዮች ሲሰለጡንም ቆይተዋል። ይህንን ታላቅ ፕሮግራም ለማካሄድ እያንዳንዱ ወጪዎችንም የሸፈነው የቢሊ ግራም አሶሲዬሽን ሲሆን ብዙ ሚሊዮን ብሮች ፕሮግራሙን ለማሳካትም ወጪ ተደርጓል። ሬቨረንድ ፍራንክሊንም ከዚህ በፊት ወደ ኢትዮጵያ መጥተው ነበር። ወደዚህ ሀገር ሲመጡ የመጀመሪያቸው አይደለም። ሌላው አስገራሚ ነገር ደግሞ የቢሊ ግራም አሶሲዬሽን ሳማሪታን ፐርስ የተሰኘ ብዙ ሚሊዮን ህጻናት የሚረዱበት፣ ብዙ ሺዎች ጉድጓድ ተቆፍሮላቸው ውሃ የጠጡበት ታላቅ የበጎ አድራጎት ድርጅት አለው። የሳማሪታን ፐርስ በጎ አድራጎት ድርጅት በዓለም አቀፍ ደረጃ ስራውን የጀመረባት የመጀመሪያው ሀገር ኢትዮጵያ ስትሆን ወቅቱም 1980 ዓመተ ምህረት ነበረ። ተቋሙ የውሃ ጉድጓዶችን በመቆፈር የምግብ እርዳታ በማቅረብ የንጽህና መጠበቂያ ግብዓቶችን በማቅረብ እየሰራ ሲሆን በትግራይ፣ በአፋር፣ በአማራና በሶማሌ ክልሎች ይንቀሳቀሳል። ተቋሙ በካናዳ፣ በዩናይትድ ኪንግደም እና በአውስትራሊያ፣ በጀርመን፣ በደቡብ ኮሪያ ቅርንጫፍ ቢሮዎች ያሉት ሲሆን ከ70 የሚበልጡ ሀገራትና ግዛቶች ውስጥም ይሰራል። እናም በኢትዮጵያ ከ3 ሚሊዮን በላይ ለሚበልጡ ሰዎች የምግብ እርዳታ፣ ከ500,000 በላይ ለሚበልጡ ሰዎች የሕክምና እርዳታ፣ ከ260,000 በላይ ለሚበልጡ ዜጎች ንጹህና የንጽህና መጠበቂያ ግብዓቶችን አቅርቧል። የሳማሪታን ፐርስና የቢሊ ግራም የወንጌል ማህበር ፕሬዚዳንትና ዋና ስራ አስፈጻሚ ከማህበራዊ አገልግሎታቸው ጎን ለጎን በቢሊ ግራም ኢቫንጀሊስት አሶሲዬሽን አማካኝነት ከ55 በላይ በሆኑ ሀገራት በመንቀሳቀስ የጌታ ኢየሱስ ክርስቶስን ወንጌል ሲሰብኩ ቆይተዋል። እንግዲህ 55ቱም ሀገራት በሎቢስትነት ቀጥሯቸው እንደሆነ ኢትዮ ፎረም ያረጋግጣል።
አረጋግጠልናል። በሀገራችን ብቻ ሚሊዮኖችን ሲያበሉ፣ ሲያጠጡ፣ ሲያለብሱ የኖሩ ሰው ሚሊዮን ዶላሮችን በተለያየ ሀገራት እያፈሰሱ ለብዙዎች በረከት የሆኑ ሰው የሚመሩት ተቋም ለአገልግሎት ብቻ ወደ 33 የሚጠጉ አውሮፕላኖች ያሉት ባለጠጋ ሰው የድሃዋ ኢትዮጵያ መንግስት በሎቢስትነት ከፍሎ ቀጠራቸው ብሎ መዋሸት እጅግ ያስተዛዝባል። ኢትዮ ፎረም የተሰኘው ሚዲያ ከዚህ በፊትም በሐሰት የወንጌላውያንን ስም ከመንግስት ጋር እያገናኘ በማንሳት በተደጋጋሚ ሲዋሽ ወንጌል አማኞች ላይ የዘር ፍጅት ሲጠራ ይስተዋላል። ዘማሪያን ስፖንሰር ፈልገው ሚሊኒየም አዳራሽ ኮንሰርት ሲያዘጋጁ ኢትዮ ፎረም መንግስት አዘጋጀ ብሎ ይዘግባል። በወንጌላውያን ፕሮግራሞች ላይ በአጋጣሚ የመንግስት ሰው ከታየ የኢትዮ ፎረም የቸርችና የአገልጋዮችን ስም ለማጠልሸት ሰርግና ምላሽ ይሆንለታል። ከንቲባዋ በመስቀል በዓል ወይም በኢድ ፕሮግራም ሲገኙ ጉዳዩ አይደለም። ነገር ግን አንድ የወንጌላውያን አገልጋይ ጋር ከተገናኙ የሆነውን ካልሆነው እያያያዘ የጥላቻ ዘመቻውን ይጀምራል። በተለይም ባለፉት 2 ዓመታት የዚህ ሚዲያ ዘገባዎች ለተመለከተ ጴንጤ ጠልነቱ በምን ርቀት እንደሄደ ያሳያል። ይህንን አሳዛኝ ውሸት የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል በግልጽ ሊቃወም ተቃውሞ መግለጫ ሊያወጣ እንደሚገባ እናሳስባለን። ቅዱሳን ግን በእንደዚህ አይነት ፍጹም የሆነ የፈጠራ ወሬ እንዳትታለሉ አደራ ጭምር እንላለን። ሰላም። My father, Billy Graham, was here 65 years ago to this very day. የኔ አባት የዛሬ 65 ዓመት በዚች ቀን ኢትዮጵያ ውስጥ ሰብከዋል። He was 42 years of age. በዛን ወቅት እድሜያቸው 42 ነበረ። Just beginning his ministry. አገልግሎታቸውን ገና መጀመራቸው ነበረ። He loved the people of Ethiopia. ኢትዮጵያውያኖችን በጣም ይወዱ ነበረ። I first came in 1985. እኔ መጀመሪያ የመጣሁት በፈረንጆቹ በ85 ነው። This is my 11th visit. ይሄኛው 11ኛ ጉዞዬ ነው ወደ ኢትዮጵያ ስመጣ። I love Ethiopia. ኢትዮጵያን ወዳለሁ። I want to be brief tonight. ዛሬ አጠር ያለ መልእክት አቀርብላችኋለሁ። And I want to ask a question. እና አንድ ጥያቄ በመጠየቅ ልጀምር። Is time running out for you? ጊዜው እያለቀብህ ይሆንን? Tonight I'm going to give you an opportunity. ዛሬ ለአንተ እድል እሰጥሃለሁ። I'm going to invite you a few minutes ከጥቂት ደቂቃ በኋላ ግብዣ አደርግልሃለሁ። to come and stand in front of this platform. እዚህ መጥተህ ከፊት እንድትቆም። If you don't know Jesus Christ as your Lord and Savior, በዚህች ቀን ኢየሱስ ክርስቶስን ጌታና መድኃኒት አድርገህ በልብህ በሕይወት የማታውቅ ከሆነ I'm going to give you an opportunity tonight. ዛሬ እድል እሰጥሃለሁ። You see, God made you. አየህ፣ የፈጠረህ እግዚአብሔር ነው። God created you. የሰራህ እግዚአብሔር ነው። God loves you. እግዚአብሔር ይወድሃል። But our sins separate us from God. ነገር ግን ኃጢአታችን ከእግዚአብሔር ለይቶናል። But Jesus Christ came to save us. ኢየሱስ ክርስቶስ ግን ሊያድነን መጥቷል። He took your sins and my sins. የኔን ኃጢአት ያንተን ኃጢአት እርሱ ወስዷል። And he went to the cross ወደ መስቀል ተሰቅሏል። where he died and shed his blood. ደሙን አፍስሷል፣ ሞቷል፣ Where he was buried. ተቀብሯል። On the 3rd day, God raised his son to life. በሦስተኛው ቀን እግዚአብሔር ከሙታን አስነስቶታል። Jesus Christ is not dead. ኢየሱስ ሙት አይደለም። He's alive. እሱ ሕያው ነው። He's here tonight. ዛሬ እዚህ አለ። And I'm going to give you an opportunity tonight እና እድል ሰጥሻለሁ እህቴ ሆይ to invite Christ into your heart. ክርስቶስን ወደ ልብሽ እንድትጋብሽው። But I want to look at a man in the Bible. አንድ ሰው ከመጽሐፍ ቅዱስ እናያለን። Time was running out for him. ጊዜ እያለቀበት የነበረ አንድ ሰው። And we want to look at what he did እሱ የሰራውን ማድረግ እንፈልጋለን። and what Jesus did. ኢየሱስም ምን እንዳደረገለት እናያለን። And the text tonight is Mark 10:46 through 52. ማርቆስ ምዕራፍ 10 ከ46 እስከ 52 ያለውን እናነባለን። ከዚህ በኋላ ወደ ኢያሪኮ ወጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ ዓይነ ስውሩ የጢሞቴዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበር። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ
ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆም ብሎ ጥሩት አላቸው። እነርሱም ዓይነ ስውሩን አይዞህ ተነስ ይጠራሃል አሉት። እርሱም ልብሱን ጥሎ ብድግ አለና ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። ዓይነ ስውሩም መምህር ሆይ ጌታ ሆይ እንዳይ እፈልጋለሁ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም ዓይኑ በራለት። በመንገድም ኢየሱስን ተከትሎት ሄደ። Have you ever been at a place that was very dark? ድቅድቅ ያለ ጨለማ ውስጥ ራስህን አግኝተው ታውቃለህ? Maybe on a starless night or with no moon, overcast, and it's dark. ምናልባት ጨለማ፣ ጨረቃ፣ ከዋክብት በሌሉበት አንድ ክፍል ውስጥ ተሰግቶብህም ሊሆን ይችላል። Bartimaeus could not see. በርጤሜዎስ ማየት የማይችል ሰው ነበረ። Now Jesus is coming through Jericho. ኢየሱስ ኢያሪኮ ወደምትባለዋ ከተማ እየገባ ነበረ። And this large crowd followed Jesus. ብዙ ሕዝብ ደግሞ ኢየሱስን ይከተለው ነበረ። Maybe a crowd like this. ምናልባት እንዲህ አይነት ሕዝብ ሊሆን ይችላል። Many thousands of people follow Jesus. በሺዎች የሚቆጠሩ ሰዎች ኢየሱስ በሄደበት ይከተላሉ። And Bartimaeus was on the road blind. በርጤሜዎስ ዓይነ ስውሩ መንገድ ላይ ተቀምጧል። The only job he could get was begging. እሱ ያለው ሥራ ምጽዋት መለመን ብቻ ነበረ። They didn't have schools for the handicapped. በዛ ወቅት ለአካል ጉዳተኞች ትምህርት ቤት አልነበራቸውም። He was a beggar. እርሱ ምጽዋት በመለመን ነበር የሚተዳደር። Now in his blindness he couldn't see his filth and rags. ዓይነ ስውር በመሆኑ ልብሱ መቆሸሹን መቀደዱንም አይም ነበረ። Nor could he see beauty. ውበት የሚባልም አይ You see, outside of Jesus Christ, you're spiritually blind. አያችሁ፣ ከክርስቶስ ውጪ ከሆንን እኛም መንፈሳዊ ዓይነ ስውራን ነን።